ወስዶ የት እንዳደረሰ የማይታወቀውን አጼ ምኒልክን የሚያወድስ ያንን የሚያወድስ መንግስት በአሁኑ ሰዓት በኢትዮጵያ እየተፈጠረ ነው። በሌላ በኩል ደግሞ የኦሮሞን ህዝብ የጨፈጨፈውን የገደለውን ያንን ከኦሮሞ የወጣ ከተጨቋኝ መደብ ከ1950ዎቹ ጀምሮ ከሜጫ ቱለማ ምስረታ ጀምሮ ይታገሉለት የነበረው መብትና ነፃነት ገፎ በአሁኑ ሰዓት ምኒልክን ለማንገስ ቤተ መንግስት ውስጥ የምኒልክን ሐውልት እያቆመ ያለ መሪ ነው ኢትዮጵያ ውስጥ የተነሳ። ይህ ብቻ አይደለም። አንድ ገብሩ ታረቀ የተባለ ፕሮፌሰር የጻፈው ነገር ልንገራችሁ። አንዱ የብሔር ጭቆና ኢትኒክ ፕሮፋይሊንግ ነው። ያ ጸሐፊ ሸዋዎች እንዲህ ይላሉ ይላል Oromo is animal, እሱ በሌላ ስም ይጠራል። Oromo is animal, Wolamo is slothful, Tigrians are flighty, Gurage are thief, the Gojame are treacherous, the Gondare are proud ይላል። Then power resides in our hand ይላል። So ይሄ ኢትኒክ ፕሮፋይሊንግ የጭቆናው ዋና መሰረት አይደለም ወይ? ኢንዲቪጁዋል ራይት የግለሰብ መብትን የገፈፈ ያዋረደ ብሎ ነው አህዳውያን የሚናገሩ። ነገር ግን ኢንዲቪጁዋል ራይት ኢህአደግ በዚህ ፌደራሊዝም ላይ የተቀመጠው ምንድነው? የኢንዲቪጁዋል ራይት በሕገ መንግስቱ ከተጠበቀ በኋላ ብቻውኑ ኢንዲቪጁዋል አይላንድ አይደለም ከማህበረሰብ ጋር መብቱ ይከበራል ተብሎ የግሩፕ መብቶች ተከብረዋል። በዓለም በአሁኑ ሰዓት ግሩፕ ራይትስ ካልቸራል ራይትስ የሚባለው ያንጸባረቀ ብሔር ብሔረሰቦች አፋቸውን ለምን ከፈቱ፣ ቋንቋቸው ለምን አደገ፣ ታሪካቸው ለምን ተነገረ በሚል ጨቋኞች ዛሬ የተኩላ ልብስ ለብሶ የበግ ለምድ ምናምን ለብሶ የሚመጣ ተኩላ የሚባለው ነገር በአሁኑ ሰዓት ቤተ መንግስት ውስጥ አስቀምጠናል። ሰው ኢትዮጵያ ውስጥ